እንኳን ወደ ፌስ ፋም ኪውዝ በሰላም መጡ። ዛሬ በመጽሐፍ ቅዱስ ውስጥ ስላሉ አስደናቂ እንስሳት የምንጫወትበት አዝናኝ የጥያቄና መልስ ጊዜ ይኖረናል። በመጽሐፍ ቅዱስ ውስጥ ብዙ ጊዜ የተጠቀሰው እንስሳ ማን ይመስላችኋል? መልሱን በዚህ ቪዲዮ መጨረሻ ታገኙታላችሁ። እስከ መጨረሻው ተከታተሉ። ነብዩ ዮናስን ወደ ባህር በተጣለ ጊዜ የዋጠው የትኛው ነው? ሀ ሻርክ፣ ለ ታላቅ አሳ፣ አመሩሃ አዞ፣ መ ዶልፊን። መልሱ ለ ታላቅ አሳ ነው። ኖህ የጥፋት ውሃ ከጎደለ በኋላ መጀመሪያ ከመርከቧ የላከው ወፍ የትኛው ነው? ሀ እርግብ፣ ለ ቁራ፣ አመሩሃ ንስር፣ መ ዋጥ። መልሱ ለቁራ ነው። የሰላም ምልክት የሆነውን የወይራ ቅጠል በአፏ ይዛ የመጣችው ወፍ የትኛዋ ናት? ሀ ቁራ፣ ለ እርግብ፣ አመሩሃ ፒኮክ፣ መ ድንቢጥ። መልሱ ለእርግብ ናት። ነብዩ ኤልያስ በኮሬብ ወንዝ አጠገብ ሳለ ጠዋትና ማታ ስጋና እንጀራ የመገቡት የትኞቹ ናቸው? ሀ መላእክት፣ ለ ቁራዎች፣ አመሩሃ ንስሮች፣ መ ሰዎች። መልሱ ለቁራዎች ናቸው። ለነብዩ በለዓም መንገድ ላይ መልአክ ሲቆምባት በሰው ቋንቋ የተነገረችው እንስሳ የትኛዋ ናት? ሀ ግመል፣ ለ አህያ፣ አመሩሃ በግ፣ መ ላም። መልሱ ለአህያ ናት። ነብዩ ዳንኤል በንጉሥ ትእዛዝ በተጣለበት ጉድጓድ ውስጥ የነበሩት እንስሳት የትኞቹ ናቸው? ሀ ነብሮች፣ ለ አንበሶች፣ አመሩሃ ተኩላዎች፣ መ ዝሆኖች። መልሱ ለአንበሶች ናቸው። ሐዋርያው ጴጥሮስ ኢየሱስን 3 ጊዜ ሲክደው የጮኸው እንስሳ የትኛው ነው? ሀ እርግብ፣ ለ ዶሮ፣ አመሩሃ ቁራ፣ መ ንስር። መልሱ ለዶሮ ነው። ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በክብር የገባው በምን ላይ ተቀምጦ ነበር? ሀ በፈረስ፣ ለ በአህያ ውርንጭላ፣ አመሩሃ በግመል፣ መ በእግር። መልሱ ለ በአህያ ውርንጭላ ነው። ዮሴፍን ወንድሞቹ ለሸጡበት ለእስማኤላውያን ነጋዴዎች ዋና መጓጓዣ የነበረው የትኛው ነው? ሀ አህያ፣ ለ ግመል፣ አመሩሃ ፈረስ፣ መ በቅሎ። መልሱ ለግመል ነው። በግብፅ መቅሰፍት ጊዜ ሰማይን አጨልሞ የነበረው የሚበር የእንስሳ መንጋ የትኛው ነው? ሀ አንበጣ፣ ለ ዝንብ፣ አመሩሃ ንብ፣ መ ትንኝ። መልሱ ሀ አንበጣ ነው። ዳዊት ገና እረኛ ሳለ በጎቹን ለመጠበቅ የገደላቸው የትኞቹን ነው? ሀ ተኩላና ቀበሮ፣ ለ አንበሳና ድብ፣ አመሩሃ ነብርና አውራሪስ፣ መ እባብና ጊንጥ። መልሱ ለ አንበሳና ድብ ናቸው። ኖህ ወደ መርከቡ ከንጹሃን እንስሳት ስንት አስገባ? ሀ 2፣
ለ 44 ሐመሩሃ 77 መ 55 መልሱ ሐመሩሃ 77 ነው። ኖህ ወደ መርከቡ ከማይነጹት እንስሳት ስንት አስገባ? ሀ 2 ለ 77 ሐመሩሃ 3 መ 10 መልሱ ሀ 2 ነው። አብርሃም ልጁን ይስሐቅን ሊሰዋ ሲል በእግዚአብሔር የታዘዘለት እንስሳ የትኛው ነው? ሀ ጥጃ፣ ለ እርግብ፣ ሐመሩሃ ፍየል፣ መ በግ። መልሱ መ በግ ነው። አሮን እና እስራኤላውያን በምድረ በዳ የወርቅ ጣዖት የሰሩት በምን አምሳል ነው? ሀ በአንበሳ፣ ለ በጥጃ፣ ሐመሩሃ በእባብ፣ መ በንስር። መልሱ ለ በጥጃ ነው። ሳምሶን 1000 ፍልስጤማውያንን የገደለው በምን አጥንት ነው? ሀ በአህያ መንጋጋ፣ ለ በአንበሳ መንጋጋ፣ ሐመሩሃ በግመል አጥንት፣ መ በጦር። መልሱ ሀ በአህያ መንጋጋ ነው። ሳምሶን መንገድ ላይ ከገደለው አንበሳ ሬሳ ውስጥ ምን አገኘ? ሀ ውሃ፣ ለ ማር፣ ሐመሩሃ ወተት፣ መ ወርቅ። መልሱ ለ ማር ነው። ሳምሶን ጅራታቸውን በማሰርና ችቦ በማያያዝ የፍልስጤማውያንን እርሻ ያቃጠለባቸው በየትኞቹ ነው? ሀ ውሾች፣ ለ ቀበሮች፣ ሐመሩሃ ድመቶች፣ መ አይጦች። መልሱ ለቀበሮች ናቸው። እስራኤላውያን በምድረ በዳ ስጋ በፈለጉ ጊዜ እግዚአብሔር የሰጣቸው ወፍ የትኛው ነው? ሀ ድርጭት፣ ለ ሰጎን፣ ሐመሩሃ ዳክዬ፣ መ እርግብ። መልሱ ሀ ድርጭት ነው። በራዕይ መጽሐፍ በዙፋኑ ዙሪያ ያሉት አራቱ እንስሳት አምሳል እነማን ናቸው? ሀ ድብ፣ ነብር፣ ዝሆን፣ ግመል። ለ አንበሳ፣ ጥጃ፣ ሰው፣ ንስር። ሐመሩሃ እባብ፣ ጊንጥ፣ አንበጣ፣ ትል። መ ፈረስ፣ አህያ፣ በቅሎ፣ በግ። መልሱ ለ አንበሳ፣ ጥጃ፣ ሰው፣ ንስር ናቸው። ጥያቄዎቹ እንዴት ነበሩ? ከ20 ጥያቄዎች ምን ያህሉን መለሳችሁ? በኮሜንት አሳውቁን። በመጽሐፍ ቅዱስ ውስጥ ብዙ ጊዜ የተጠቀሰው እንስሳ የቱ ነው የሚል ጥያቄ ጠይቀናችሁ ነበር። የመለሰ አለ? የመለሳችሁትን ኮሜንት ላይ ጻፉልን። በመጽሐፍ ቅዱስ ውስጥ ብዙ ጊዜ የተጠቀሰው እንስሳ በግ ነው። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። በየጊዜው የሚለቀቁ ቪዲዮዎች እንዲደርሱት የደውል ምልክቱን ይጫኑ። በሚቀጥለው እስከምንገናኝ ቻው።